በዚች ዓለም እስካለን ድረስ ሊያስጨንቀን የሚገባው ነገር በልተን ጠጥተን የመኖር ጉዳይ ሳይሆን በህይወት እስካለን ድረስ መንግስተ ሰማይና ገሃነም የሚባል ነገር መኖሩን ካመንን ልንጨነቅ የሚገባው ነገር ስለ ድነት ጉዳይ ነው። ድነት ምንድን ነው? ድነት በመንፈስም ሆነ በስጋም ከየትኛውም አይነት ጥቃትና ጉዳት መትረፍ ወይም መዳን ማለት ሲሆን የብሉይ ኪዳን ዘመን ሰዎች ለመዳን ብሎ የሚቃጠል መስዋዕት፣ የኃጢአት መስዋዕት፣ የበደል መስዋዕት፣ የቅናት መስዋዕት፣ የደህንነት መስዋዕት፣ የምስጋና መስዋዕት፣ የስለት ወይም የፈቃድ መስዋዕት፣ የቅናት መስዋዕትና የእህል ቁርባንን ያቀርባሉ ማለት ነው። ለምሳሌ የደህንነት መስዋዕት ሰው በህይወት ስለኖረ ብቻ የሚያቀርበው መስዋዕት አይነት ሲሆን ሰው በህይወት እስካለ ድረስም ለካ መስዋዕት ያቀርብ ነበር። ለምን? ለመዳን ብለው ማለት ነው። ደግሞም የሙስሊም ወንድም እህቶች ደግሞ ለመዳን ብሎ የሚያደርጉት ሌላ ነገር ምንድነው? በአላህ አንድነት ማመን፣ በአላህ የተላኩ ነቢያቶች እንዳሉ ማመን፣ መላእክትና ሰይጣን እንዳሉ ማመን፣ የፍርድ ቀን መኖሩን ማመን፣ ሁሉም ነገር በመጀመሪያ በአላህ መወሰኑን ማመን፣ አምስቱን የሃይማኖት ግዴታዎችን መፈጸም። እነዚህም ሸሃድ የአላህ አንድነትና ነቢዩ መሐመድ የአላህ መልእክተኛ እንደሆነ በቀን 5 ጊዜ ደንብና ስርዓትን ጠብቆ ሶላት መስገድ፣ በረመዳን ቀን ለ30 ቀዳን መጾም፣ ዘካ መስጠት፣ ከአመት ገቢው 2.5% ለድሃ መስጠት፣ ገንዘብ ያለው ሰው በህይወት ዘመን ቢያንስ አንድ ጊዜ ወደ መካ ሃይማኖታዊ ጉዞ ወይም ሀጂ ማድረግና በተጨማሪም ሃይማኖት የሚያዘውን ተግባራትን በመፈጸም መዳን ይቻላል ብሎ ያስባሉ። ደግሞም አንዳንድ ሰዎች መልካም ተግባራትን በመፈጸም መዳን ይቻላል ብሎ የሚያስቡ ሲሆን ሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ መዳን በሌላ በማንም እንደሌለ እንድንድንበት ዘንድ ለሰዎች የተሰጠ ስም ከሰማይ በታች ሌላ ማንም እንደሌለ የኢየሱስ ክርስቶስም ብቻ እንደሆነ የመጽሐፍ ቅዱስ ይናገራል። አንደኛ ዮሐንስ 2 ከቁጥር 23 ላይ ወልድን ለሚክድ ሁሉ አብ እንደሌለው ወልድን ለሚታመን ደግሞ አብ እንዳለው ይናገራል። ይህም ደግሞ ጌታ ኢየሱስ ክርስቶስን ለማያውቁ ሰዎች መልእክት ነው። ኢየሱስ ክርስቶስን ካላወቁ እግዚአብሔር አብን እናውቃለን ብሎ ቢሉ ትክክል አለመሆናቸውን መጽሐፍ ቅዱስ ይናገራል። ያዕቆብ 2 ከቁጥር 10 ላይ ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል ብሎ ይናገራል። ስለዚህ እኛ ሁሉን ሕግ ብንጠብቅ እንኳን በአንዱ ብንሰናከል ጥፋተኞች እንሆናለን። በሕግ በኩል መዳን እንደሌለ ይናገራል ማለት ነው። በክርስቶስ ኢየሱስ ያመኑ ሰዎች መዳናቸውን የሚያረጋግጡት በፍርድ ቀን ሳይሆን አሁን በመንፈስ ቅዱስ አማካኝነት ስለ መዳናቸው እርግጠኞች ይሆናሉ ማለት ነው። መልካም ስራ በዳነ ሰው ህይወት የሚታይ የድነት ወይም የደህንነት መገለጫ እንጂ ለመዳን ብለን የምንፈጽመው አይደለም፣ ወይም የመዳኛ መንገድ አይደለም ማለት ነው። ለዚህ ማረጋገጫ ኤፌሶን 2 ከቁጥር 8 እስከ 10 ጸጋው በእምነት አድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም የሚለውን ክፍል ልናጠና ያስፈልጋል ማለት ነው። ሰው የደህንነቱ መሰረቶች የእግዚአብሔር ምሕረት፣ የእግዚአብሔር ፍቅርና የእግዚአብሔር ጸጋ ናቸው። እነዚህ ሶስቱም በአንድ ላይ ተጠቅልለው ጌታ ኢየሱስ ክርስቶስን የሚወክሉ ናቸውና የኛ ጸጋ ጌታ ኢየሱስ ክርስቶስ ነው። የመዳኛ መንገድም ኢየሱስ ክርስቶስ ነው። መዳን በሌላ በማንም የለም። እንድንድንበት ዘንድ ከሰማይ በታች የተሰጠው ስም የኢየሱስ ክርስቶስ ስም ብቻ ነው።